አይ ሰላም ሰላም፣ እንዴት አመሻችሁ? ሁሉ መልካም፣ ሁሉ ሰላም። ዛሬ ደግሞ ኬክ ለመስራት አሰብኩና በሙዝ ልሰራ አሰብኩና እንደዚህ ሙዝ እናመጣና አራት ሙዝ ልጠቀም ፈልጌ ነው። አራቱን ሙዝ እናደርጋለን። አራት ሙዝ እንልጣለን እንደዚህ ማለት ነው። ኢየሱስ ቢበስልም ችግር የለውም። ሲበስል እንደውም አሪፍ ነው፣ ጣዕም ይላል። ከዛ እንደዚህ አራቱን ሙዝ ከላጥም በኋላ ከዛ ይሄንን ለማድረግ እንዲመቸኝ በማሽኑ ለመምታት እንዲመቸኝ መጀመሪያ በሹኪያ እናደርጋለን። ጨፍለቅ እናደርጋለን። ምንድነው ማስማስ ነው የሚባለው? ማስማስ እንደዚህ እናደርግና ከዛ በኋላ አራቱን ሙዝ ማለት ነው እንደዚህ ካደረግን በኋላ ከዛ እንደዚህ ሆነልኝ ማለት ነው። አያችሁ እንደዚህ ጨፍለቅ አለልኝ። ከዛ ይሄንን እጥለዋለሁ፣ አያስፈልግም። ከዛ 5 እንቁላል እንጠቀማለን ማለት ነው። 5 እንቁላል በጣም ጣፋጭ ነው የሚሆነው። 5 እንቁላል እናደርግና ከዛ እንዲልልን ትንሽ እናዋህደዋለን ከእንቁላሉ ጋር ማለት ነው። ሙዙን ከእንቁላሉ ጋር ከመተን ይበቃዋል። ብዙም አይደለም። ኒዶ ነው የምጠቀመው ማለት ነው። ዱቄቱን ወተት አንድ ብርጭቆ ጨምራለሁ፣ 1 ብርጭቆ ማለት ነው። ከዛ በኋላ ደግሞ እንደገና እሱን እንደጨመርኩኝ ደግሞ እንደገና ደግሞ የሱን ያህል ዘይት እጨምራለሁ ማለት ነው። 1 ብርጭቆ ኒዶና 1 ብርጭቆ ደግሞ ኒዶ ወተትና ዘይት ማለት ነው። ከዛ እነሱን ደግሞ ማክስ እናደርጋለን። ከዛ በኋላ ቫኒላ እኔ ጋር ዱቄት ነው ያለው፣ ውሃውን መጠቀም ይቻላል። ቫኒላ አንድ ማንኪያ እንጨምራለን። ላይ ወተት ውሃውንም መጠቀም ይቻላል፣ ወተት ማለት ነው። እኔ ኒዶ ትንሽ ጣዕም ስላለው በኒዶ ልጠቀም ብዬ ነው። ከዛ ስኳር ስለሆነ ሙዙ ራሱ በራሱ ስኳር ስለሆነ ይሄን የሚያክል ስኳር እንጨምራለን ማለት ነው። ከዛ አንድ ላይ ዱቄትም ስለሆነ ሙዝም ደግሞ ወፍራም ስለሆነ ወተት ዱቄቱን ስለተጠቀምኩት እኔ
በዱቄቱ ፋንታ ውሃውን ይሄን የሚያክል ውሃ ደግሞ እንደገና አንድ ጨምራለሁ ማለት ነው። አንድ ብርጭቆ ውሃ ጨምረን ያው እንግዲህ ማሽኑ ይጨዋል። ጨውቱን እንግዲህ ያ ቻሉት ሁሉ ወዶ አይቻልም። ከዛ እኔ ዘንድ አለካውን ዱቄቱን መጠኑን እንትን እያደረኩ እያየው ስለምጨምር ዱቄት እንደዚህ ጨምራለሁ ማለት ነው። ፉርኖ ዱቄቱን መጀመሪያ በወንፊት እንትን አድርጌዋለሁ፣ በወንፊት ነፍቼዋለሁ። እቃው ላይ አስቀምጫለሁ፣ አጣርቻለሁ ማለት ነው በወንፊት እና እንደዚህ አድርጌ የሚበቃኝን ያህል እያየው ነው እንትን የምለው እኔ ትንሽ ስለምሰራ ማለት ነው። ለጊዜው ትንሽ ስለምሰራ ከዛ እንትን ምንድነው ፒኪንግ ፓውደር ደግሞ እንደዚህ 1 2 ጥሩ ያደርግልናል። ሙስ ትንሽ እንትን ስለሚው 3 ከዛ እነሱን አንድ ላይ ደግሞ እንቀላቀላቸዋለን ማለት ነው ከዱቄቱ ጋር መጠኑን እያየን እንትን በጣም ሲወፍርም ደስ አይልም። ኬክ እንትን አይልም፣ እንደ ስፖንጅ አይሆንልንም። በጣም ሲቀጥንም ሳይሆን በመጠኑ አድርገን መጠኑን እያየን እኔ ለራሴ የሚሆነውን ነው እንትን ማድርገው። እናንተ ደግሞ እንደ መጠናችሁ መጠን ጨማምራችሁ ማድረግም ትችላላችሁ ማለት ነው። ከዛ ይሄን እንደዚህ ካደረኩ በኋላ ትንሽ ትንሽ እኔ ወፈር ብሏል። ትንሽ ውሃ ጨምርበታለሁ። እንደዚህ እያየን መጠኑን እንቀላቅለውና ከዛ በቃ እኔ የምፈልገው እንደዚህ ነው ማለት ነው። መጠኑ እንደዚህ ሲሆን አሪፍ ነው ኬክ እንደዚህ ሲሆን ማለት ነው። ከዛ እንትን በአማርኛ አላውቅም ስሙን፣ ያው በአረበኛ ነው የማውቀው። መዛህር ይባላል። ይሄ የሆነ ፈሳሽ ነገር ነው፣ ነጭ ነገር ትንሽ ጣል አደርጋለሁ። ከዛ እንደዛ ካደረኩ ወዲህ ይሄኛው ደግሞ ያው የኬክ መጋገሪያዬ ነው። የኬክ መጋገሪያዬ ላይ እንትን የገበታ ቅቤ ነው ያደረኩበት። ዱቄት ትንሽ እጨምራለሁ እንዳይስ ማለት ነው። ገበታ ቅቤ ታደርጉና ትንሽ ዱቄት ታደርጉበታላችሁ ማለት ነው። ከዛ ኦቭኔን እዛ ለኩሻለሁ፣ እየሞቀ ነው። ከዛ በኋላ እንደዚህ በሁሉም አቅጣጫ እናደርጋለን ማለት ነው።
ከዛ እንደዚህ ዱቄት እናደርግበታለን። እኔ ገበታ ቅቤ ነው የተጠቀምኩት፣ ዘይትም መጠቀም ይቻላል። ከዛ እንደዚህ ካደረግን በኋላ እቃችን ላይ አድርገን ወደ እንትን ከዛ በኋላ ትንሽ ስራ እየሰራን ነበረና ይቅርታ ሶሪ ለተወሰነ ጊዜ ተቋርጦ ነበር ቪዲዮአችን። ያው ተመልሰናል። ሰው ከዛ ለዚህ ቃንችን ላይ እንጨምራለን ማለት ነው። لا ما في احسن منها بس هي الجوار الجديده تعال قلنا هول المبلولين مبلولين مش خضر ከዛ እንደዚህ ያደረግን እኔ እንትን እጠቀማለሁ። ምንድነው ጆዝ እንደዚህ በእንትን በዱቄት አድርጌ ቀላቅያለሁ። ከአንድ እንትን ቾኮሌትን መጠቀም ይቻላል። ፍሬ ቾኮሌት ካለ እሱን መጠቀም ይቻላል። እኔ ግን እንደዚህ በእንትን በጆዝ ስለምሰራ እንደዚህ አደርጋለሁ ማለት ነው። እነዚህን ጨማምርና ከዛ ነው ኦቭን ተለኩሷል። ያ እንግዲህ ሴትዬ እያወራች ነው። ዝም በያ ትላት አይባል፣ ዝም በያ አይባል። ስለዚህ እንደዚህ አድርገን ኦኬ ያው እንግዲህ አሁን ኬካችን እንደዚህ እናደርጋለን። ንፋስ እንዲወጣ ማለት ነው። ይሄ ደግሞ እንደገና እንትን ነው። ያው ኦቭኔ ይሄን ይመስላል። እንደዚህ አድርጌያለሁ። ያው እንደዚህ ሆኗል። ከላይ ጁስ ገብቷል። እቺ ማማ ናት እንግዲህ እናቴ እና እቺ ደግሞ እሷ ናት፣ አሮጊቴ ናት። ያያችሁ ሰላም በላት ለማለት ያህል ነው። عشان ما تشوفني هيك ولا هيك እና ያው ደህና አምሮብሻል እያለች ነው እንግዲህ። እናንተን አስተያየት እጠብቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ እላለሁ። ያው እንደዚህ ነው እዚህ ገብታ። ከዛ በቪዲዮ ደግሞ እንገናኛለን። ስበላ አሳያችኋለሁ። ኦኬ ኦኬ ሀላቢ ያላ ሀለባ መላ ኦኬ እዛ እንደዛ ነው እላለሁ። እሷን እያወራት ነበር። አሁን ደግሞ እሺ ኦኬ ማማ፣ አሁን ደግሞ የሎሚ ጁስ እንዴት እንደሚሰራ ደግሞ በቀጣይ ቪዲዮ ጠብቁኝ። የሎሚ ጁስ አሳያችኋለሁ ማለት ነው። በቤት ፍሬሽ የሎሚ ጁስ መስራት ይቻላል። ሎሚውን እንትን ተደርጎ ሎሚው ተጨምቆ ፍሬሽ ማለት እንደዚህ ለሰውነታችንም አሪፍ ነው፣ ለጤንነታችንም በጣም ጥሩ ነው። ስለዚህ የእሱን ደግሞ በቀጣይ ቪዲዮ እንገናኛለን። አሁን ደግሞ በሁለተኛ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ። ሰላምና ጤና ይብዛላችሁ። አመሰግናለሁ። ያው ስበላ ደግሞ አሳያችኋለሁ። እሺ እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። እንደዚህ ቀላል ነገሮችን ቤት ውስጥ ተጠቅሞ መስራት ይቻላል። በቤት ውስጥ የራስን ጤንነትንም ለመጠበቅ እንደገና ደግሞ እንደዚህ ከውጭ ገዝተን ከምንበላ ትንሽ ነገሮችን አደራርገን በትንሽ ነገር ቆንጆ ነገር ጤንነታችንን እንትን የማይነካ ነገር መጠቀም እንችላለን ማለት ነው። አሁን በቀጣይ ቪዲዮ ደግሞ አሳያችኋለሁ እንትን የሎሚ ጁስ እንዴት እንደሚሰራ ምን እንደሚገባበት። ከዛ በኋላ በቃ አሪፍ ነው ለሰውነት ውፍረት ለመቀነስ ቢባል ለሰውነት ለጤንነት ቫይታሚን ሲ ነው በዛ ላይ በቃ አሪፍ ነው። እነሱንም አሳያችኋለሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።